ዶክተር ሙላቱ ተሾመ የኢፌዴሪ ፕሬዝዳንት፣ ክቡር አቶ ደመቀ መኮንን የኢፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር ሚስተር ታቦ ኢምቤኪ የቀድሞ የደቡብ አፍሪካ ፕሬዝዳንት፣ ክቡር ዶክተር ሂሩት ወልደማርያም የኢፌዴሪ ባህልና ቱሪዝም ሚኒስትር፣ የተከበራችሁ የፌደራልና የክልል ከፍተኛ ስራ ኃላፊዎች፣ ክቡራን የሃይማኖት መሪዎች እንዲሁም ከተለያየ አካባቢዎች እዚህ በመካከላችን የተገኛችሁና ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የአድዋና አካባቢዋ ነዋሪዎች፣ ክቡራትና ክቡራን፣ በራሴና በትግራይ ብሔራዊ ክልል መንግስት ስም እንኳን ለ121ኛው የአድዋ ድል በዓል በሰላም አደረሳችሁ አደረሰን ማለት ወዳለሁ። እንኳን ደህና መጣችሁ። የዘንድሮው የአድዋ ድል በዓል የአድዋ ድል ብዙሃነትን ላከበረችው ኢትዮጵያ ድህነትን ለማሸነፍ የሚያስችል ሕያው አብነት ነው በሚል መሪ ቃል በሁሉም የኢትዮጵያ ክልሎች በደመቀ ሁኔታ መከበሩ ከፍተኛ ደስታ ይሰጠናል። የአድዋ ድል የሀገራችንና የመላው አፍሪካ የሞላው ጥቁር ሕዝቦች ድል እንደሆነ ይታመናል። ቀደምት አባቶቻችን ዘመናዊ መሳሪያዎች ታጥቀው በብሪት ተነሳስቶ የመጣውን የጠላት ጦር በኋላ ቀር መሳሪያ መክተውና ሳፍረው ድል አድርገው መልሰውታል። ለዚህ ዋና ኃይላቸው ጽኑ የአገር ፍቅር ስሜትና ያልደፈር ባይነት ጠንካራ መንፈሳቸውና ወኔያቸው ነበረ። ይህ አንጸባራቂ ድል የቅኝ ገዢዎችን ቅስም የሰበረ ብቻ ሳይሆን በዘመኑ በጭቆና አገዛዝ ስር ለነበሩ የዓለም ጥቁር ሕዝቦች ታላቅ የነጻነት ተስፋ የፈነጠቀ ድል ነው። ለዚህ ድል ላበቁን እና የብሪት ወራሪውን ለመከቱ ጀግኖች አባቶቻችንና እናቶቻችን ታላቅ ክብር ይገባቸዋል። ይህ አኩሪ ታሪካችን ምንጊዜም እየተዘከረ ይኖራል። የአድዋ ድል በወቅቱ በቅኝ ግዛት ቀንበር ወድቀው ለነበሩ የአፍሪካ ሀገሮችና በዘር መድሎ ይሰቃዩ ለነበሩ ጥቁር ሕዝቦች ታላቅ ድል ነው። ይህ ድል አህጉራዊና ዓለም አቀፋዊ ፋይዳ ያለው ታሪካዊ ድል ነው። ለጸረ ቅኝ ግዛትና ለዘር መድሎ ትግሎች ተስፋን የፈነጠቀ የነጻነት አርማ ነበረ። በመሆኑ በሞላው ዓለም ለነጻነት የሚደረገው ትግል ቀስቅሰዋል። ይህ በፋሺስት ጣሊያን ወራሪ ኃይል የተቀናጀነው ድል ከዛ በፊት በተለያየ ጊዜያት ማለትም እንደ አውሮፓ አቆጣጠር በ1875 በጉንደት ላይ፣ በ1876 በጉራዕ ላይ፣ በ1875 በጓዕሊ ላይና በሌሎች ቦታዎች ላይ ሲገኙ የነበሩ ድሎች ማጠቃለያ ተደርጎ ይወሰዳል። የአድዋ ድልን ስናስብ አብረው መታየት ካለባቸው ጉዳዮች አንዱ ስትራቴጂካዊ አስተዋጽኦ የነበራቸው የአድዋ ተራሮችና አካባቢዎች ናቸው። ጦርነት የተካሄደባቸው አካባቢዎች በማራኪ የተፈጥሮ መልክዓ ምድር ጸጋቸው የታደሉ ናቸው። ይህ ተፈጥሯዊ ጸጋና አካባቢው የሚታወቅበት አንጸባራቂ ድል ጋር በማስተሳሰር ካለማነው እጅግ ማራኪ የሆኑ የቱሪዝም መዳረሻ ለማድረግ ሰፊ እድል አለው። በመሆኑም ይህንን እውን የማድረግ ሂደት የሁሉም አካላት ጥረትና ርብርብ የሚጠይቅ ጉዳይ ነው። ክቡራትና ክቡራን፣ የአድዋ ድል ታላቅና ደማቅ ታሪካዊ እውነታ ነው። ይህ የጥቁር ሕዝቦች የነጻነት ምልክት የሆነው ድል በተገቢው ሁኔታ መጠናት፣ መጠበቅ፣ መተዋወቅ ይገባል። ይህ አህጉሪ ታሪካችን በቀጣይ ዘመን ተሻጋሪ ሆኖ ከትውልድ ትውልድ እንዲተላለፍ ተስፋፊዎችና ወራሪዎች ፍረው የተመለሱበት አካባቢ በስፋት በማልማትና ዋና የቱሪስት መዳረሻ ለማድረግ ብሎም በዩኔስኮ ዓለም አቀፍ የቅርስ መዝገብ ውስጥ ለማስመዝገብ ከፍተኛ ርብርብ እየተደረገ ይገኛል። በአካባቢው የፓን አፍሪካን ዩኒቨርሲቲ ፎር ስታዲስ እና ሙዚየም፣ ሌሎች ቱሪዝም መሰረተ ልማቶች ለመገንባት በፌደራል መንግስት ለተጀመረው ጥረት ከፍተኛ አድናቆት አለን። ይህ እውን ከማድረግ አንጻር የክልሉ መንግስት የመሬት አቅርቦት እያጠናቀቀ ሲሆን በቀጣይነት
ፕሮጀክቱ እስኪጠናቀቅ ድረስ ሁሉን አቀፍ ድጋፍ የሚያደርግ መሆኑ በዚህ አጋጣሚ ለመግለጽ እወዳለሁ። በዚህ ሁሉ ተግባራት እየተሳተፋችሁ ላላችሁ ሀገር ወዳድ ምሁራን እና በየደረጃው ያስተባበራችሁ ላላችሁ ልዩ ልዩ ኮሚቴዎችና የሥራ ኃላፊዎች በራሴና በትግራይ ብሔራዊ ክልላዊ መንግስት ሕዝብ ስም የላቀ ምስጋና አቀርባለሁ። የአድዋን ድል ስናስብ መዘንጋት የሌለበትና ሁሌም ቢሆን በትውልድ ቅብብሎች መዘከር ያለበት ጉዳይ የድሉ ትርፋት ለሆኑ ዘመን ትውልድ በተለይም የአዲስቷን ኢትዮጵያ በመገንባት ሂደት ብዙ የሚጠበቅባቸው ወጣቶች የቀደምት ጀግኖች አባቶቻቸውን ተጋድሎ በማስታወስ በጸረ ድህነት ትግሉ የድል አድራጊነት ወኔ ሰንቀው መንቀሳቀስ እንዳለባቸው ለማሳሰብ እወዳለሁ። ክቡር የኢፌዴሪ ፕሬዝዳንት፣ ክቡራትና ክቡራት፣ and then let me now welcome our respected guest, Excellency Thabo Mbeki, who was and still one of the best leaders in Africa. My regional government would really appreciate the multifaceted effect that you are making in building new Africa. I believe your contribution in realizing the future Pan-African university studies will have paramount importance. We Ethiopians do always greatly honor your revolutionary leadership and your intimate and intellectual friendship with our late Prime Minister Meles Zenawi. Dear Excellencies, I greatly thank you for coming to our regional state and joining us to this 121th celebration of the victory of Adwa. I thank you. በመጨረሻ ይህ ታላቅ የክብር በዓል በደመቀ ሁኔታ እንዲከበር ላደረጉ የባህልና ቱሪዝም ሚኒስቴር፣ የትግራይ ማዕከላዊ ዞን አስተዳደር፣ የአድዋ ከተማ አስተዳደርና ሕዝብ ከፍተኛ ምስጋናዬን አቀርባለሁ። ክብር ለሰማዕታት። የአድዋ ድል የመላው ጥቁር ሕዝቦች ድል ሆኖ ሲታወስ ይኖራል። አመሰግናለሁ። ክቡር